ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደወትሮ ሁሉ ለዛሬ ዕለተ እሁድ ሐምሌ 11 ቀን ይሆናሉ ያላቸው አጫጭር መረጃዎች ይዘን ቀርበናል። መረጃዎቹ ሰብስክራይብ በማድረግ አብራችሁን ሁኑ እንላለን። እነሆ በመጪው የኢትዮጵያ ፕሪሚየር ሊግ በአዲስ አበባ እንደማይደረግ ተገለጸ። የፕሪሚየር ሊጉ በአዲስ አበባ የማይደረግበት ምክንያት በከተማው የሚገኙ ስታዲየሞች ደረጃቸውን ያልጠበቁና መስፈርቶችን የማያሟሉ መሆናቸው ብለዋል። የፌዴሬሽኑ ፕሬዝዳንት ዶክተር ወገኑ እንደገለጿቸው ከሆነ በአዲስ አበባ ያሉ ስታዲየሞች ሜዳቸው ሲሰራ በመስኩ የተሰማሩ አማካሪዎችና ሙያተኞች ያልተሳተፉበት በመሆኑ ከአንድ ጨዋታ ለመጨረስ አልቻሉም ብለዋል። በአሁኑ ወቅትም ይዞታው ጥሩ ነው የሚባለው የአበበ ቢቂላ ስታዲየም ከአንድ ጨዋታ በላይ ማስተናገድ አልቻለም ብለዋል። ለአብነት ያህልም በአሁኑ ሰዓት የተሻለ ተብሎ የሚጠበቀው የአዳማ ሳይንስና ቴክኖሎጂ ስታዲየም ሲሆን በሌሎች ክልል ከተሞችም የተሻሉ ስታዲየሞች እንዳሉ ገልጸዋል። የኢትዮጵያ ፕሪሚየር ሊግ ከ2019 ከ16 ወደ 20 ክለቦች ያደገ ሲሆን ክለቦቹም በሚፈልጉት በደጋፊዎች ፊት ለመጫወት የማይችሉ ሁኔታዎች ተፈጥሯል ብለዋል። በአንጻሩ በአዲስ አበባ ውጭ ያሉ የክልል ከተሞች ጨዋታዎች መደረጋቸው ለከተሞቹ እድገት አስተዋጽኦ አለው በማለት አስተያየታቸውን የሰጡት ሲሆን እንደ ዶክተር ወገኑ ገለጻ የመጪው ዓመት ጨዋታ እስኪጀምር ድረስ የሚደረግ እድሳት ወይም ለውጥ ካለ የምንገልጽ ይሆናል ብለዋል። በኢትዮጵያ ፕሪሚየር ሊግ በ2018 አሸናፊ የሆነው የሲዳማ ቡና ከሁሉም የኢትዮጵያ ውስጥ ካሉ ክለቦች በተለየ መልኩ ሁሉንም ተጫዋቾች ለሚቀጥለው ዓመት ማስፈረሙን ተገለጸ። አሰልጣኝ ያሬድ ገመቹን ጨምሮ ሌሎች ተጫዋቾችን ለ2019 ዓ.ም አብሮ ለመቀጠል የተስማማ ሲሆን እንደየሁኔታው ሌሎች አዳዲስ ተጫዋቾችን ሊጨምር እንደሚችልም አስታውቋል። በአዋሳ ከተማ ከጊዜ ወደ ጊዜ እየጨመረ የመጣው የስፖርታዊ እንቅስቃሴ ጨምሮ ቀጥሏል። በዛሬው ዕለትም በማለዳው ተነስተው በአዋሳ ከተማ ለጤና ጥንቃቄ በሚል መርሃ ግብር ታላቅ የሳይክል ፌስቲቫል ተደርጓል። በፌስቲቫሉ ከ1000 በላይ የሚሆኑ ሳይክል ነጂዎች የተሳተፉ ሲሆን በዝናባማ ወቅት ቢሆንም ውድድሩ አዝናኝና ለጤና ጠቃሚ በመሆኑ በጥሩ ሁኔታ ተጠናቋል። በጉጉት ሲጠበቅ የነበረው የ2026 የዓለም ዋንጫ ዛሬ እሁድ ምሽት 4 ሰዓት ከአርጀንቲናና በስፔን መካከል በሚደረግ ከፍተኛ ፉክክር ፍጻሜውን ያገኛል። በ2022 የዓለም ዋንጫ ያነሳችው አርጀንቲና የ2026 ዋንጫንም ታነሳለች የሚሉ የብዙዎች ግምት ሆኗል። አዲስ አበባም የሚኖሩ ከቀን ጀምሮ የአርጀንቲናና የስፔናውያን ለክለባቸው መለያ በመልበስ በተለያዩ ሆቴሎች ሲዝናኑ አምሽተዋል። በተለይ በ2026 የዓለም ዋንጫ ለሆቴሎች ከፍተኛ የሆነ የገቢ ምንጭና የመዝናኛ ስፍራ ሆኗል። ዛሬም በአዲስ አበባ ከተማ የሚገኙ ከትናንሽ እስከ ትላልቅ ኮከብ ሆቴሎች የዋንጫውን ጨዋታ በልዩ ሁኔታ ለማስተላለፍ ከፍተኛ ዝግጅት አድርገዋል። ግዙፍ የሆኑ ስክሪኖችን በማዘጋጀትና መዝናኛ ፕሮግራሞች በማሰናዳት ላይ መሆናቸውን ለመመልከት ችለናል። ድል ለአሸናፊዎች።